መቼም እንደ ወላጅ ልጅን ለማዝናናትና ለማስደሰት የማንፈነቅለው ድንጋይ የማንወጣው ተራራ የለም። ይህም ተሳክቶልን ጊዜው ሲፈቅድ ደግሞ ይመጥናቸዋል ይሆናቸዋል ያልነው ቦታ ፈገግታና የማያቋርጥ ፈንጠዝያቸውን ለማየት ይዘናቸው እንሄዳለን። ነገር ግን ያቀድነው ያለምነው ሁሉ ደግሞ የተገላቢጦሽ ሆኖ ደስታን ሳይሆን መሪር ሐዘንን፣ ሳቅን ሳይሆን የማያቋርጥ እንባን ሲያመጣ ከባድ ነው። ኢትዮጵያዊው እስጢፋኖስና ቤተሰቦቹ ላይ የደረሰውም እጅግ ለጆሮ የሚከብድ ነበር። ልጄና ቤተሰቦቼን ያዝናናቸዋል ያስደስታቸዋል ያለው የመዝናኛ ቦታ የ6 ዓመት ሕፃን ልጁን ነጠቀው። እንደ ወላጅ ልጅን ያክል ነገር ማጣት በጣም ከባድና ልብ ሰባሪ ነው። እንኳንስ የምንወዳቸውን የምንሳሳላቸውን ልጆቻችንን በሞት ያውም እጅግ አሳዛኝ በሆነ መንገድ ማጣት ይቅርና ጉንፋን እንኳን ሲያማቸው ጭንቀቱና ሐሳቡ ከባድ ነው። እንኳንስ አብራችሁ ሆናችሁ ምንም ማድረግ በማትችሉበት ሁኔታ ውስጥማ ሲሆን ስሜቱ እጅግ ከባድና የማይረሳ የእግር እሳት ነው። ሰላም ውድ የዳጉ አዲስ ቤተሰቦች፣ ዳጉ አዲስ ወቅታዊ አዲስ እንዲሁም አዝናኝና አስተማሪ ጉዳዮችን ወደ እናንተ የምናቀርብበት የዩቲዩብ ገጻችን ነው። ዛሬም እንደተለመደው በአዲስ ርዕሰ ጉዳይ መጥተናል። በዛሬው መረጃችን እጅግ አሳዛኝና ከ4 ዓመት በላይ የፈጀ የፍርድ ቤት ክርክር በልጃቸው ሞት ምክንያት $205 ሚሊዮን ካሳ ስላገኙት ወላጆች እንዲሁም ልጃቸውስ እንዴት ሞተች የሚለውን ዝርዝር መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ አብራችሁን ቆዩ ግብዣችን ነው። ጉዳዩ የተከሰተው ከዛሬ 4 ዓመት በፊት ማለትም በሴፕቴምበር 2021 የላብ አደሮች ቀን ነበር። በወቅቱ የላብ አደሮች ቀን ስለነበረ ስራም አልነበራቸውምና እንደ ወላጅ ጥሩ የቤተሰብ ጊዜ እናሳልፋለን ከልጃችንም ጋር እንዝናናለን በማለት ነበር የ6 ዓመት ሕፃን የሆነችውን ወንጌላዊትን በመያዝ ከዴንቨር በተወሰነ ርቀት ወደሚገኘው ታዋቂው ግሪንላንድ ካርቭን አድቬንቸር ፓርክ ለመዝናናት ያመሩት። ያው እንደ ወላጅ ከልጃቸው ጋር ለመዝናናት ሲያስቡ የታያቸው መዝናናታቸውና የማይረሳ አስደሳች ጊዜን መፍጠራቸው ላይ ነበር ትኩረታቸው። ለዛም ይመስላል ምርጫቸው ከበድ ያለና አስፈሪ ውድድሮችን በሰዓቱ የመረጡት። ምንም እንኳን በፓርኩ ውስጥ በጣም ብዙ አይነት ጨዋታዎችና መዝናኛዎች ቢኖሩም በጊዜው እነሱ የመረጡት ያዝናናል ያሉት ጨዋታ ግን ልጃቸውን አሳጥቷቸዋል። በጊዜውም እነዚህ ወላጆች ከልጃቸው ጋር ለመዝናናት ቀናቸውን አይረሴ ለማድረግ የመረጡት የጨዋታ አይነት ደግሞ ሃንት ድሮፕ ማይን የሚባለውን እጅግ በጣም አስፈሪ የተባለውን ጨዋታ ሲሆን ጨዋታውም ሰዎች በቀበቶ በደንብ ከመቀመጫቸው ጋር ታስረው 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ መወርወር ነበር። የሚገርመው ነገር ደግሞ ከነሱ በፊት የነበሩት ተጫዋቾች ጨዋታውን ተሳትፈው በሰላም ነበር ከጉድጓዱ የወጡት። በሚያሳዝን ሁኔታ ግን ለእነዚህ ቤተሰቦች ከዛ ጉድጓድ መውጣት እንደዚህ ቀላል አልነበረም። በተለይም ለ6 ዓመቷ ሕፃን ወንጌላዊት። ሕፃን ወንጌላዊት ወደ መጫወቻው ከወላጆቿ ጋር ሲሆን ያመራችው በደስታና በፍርሃት በጉጉት እንዳልገባች በሚያሳዝን ሁኔታ አወጣጧ ግን እንደዚህ ቀላልና በሕይወት አልነበረም። እዝናናበታለሁ እደሰትበታለሁ ካለችውም መጫወቻ ስፍራ ሬሳዋ ሆኗል የወጣው። ወላጆቿም እንደ ቤተሰብ ጥሩና አስደሳች ጊዜ እናሳልፋለን ብለው ያሰቡበት የመጫወቻ ፓርክ እጅግ በሚያሳዝን ሁኔታ የፓርኩ ሰራተኞች ያልተገባ ቸልተኝነት ልጃቸውን አሳጥቷቸዋል። የሚገርመው ነገር ደግሞ ወላጆቿና አብረው የነበሩ አክስትና አጎቶቿን ጨምሮ በወንበሯ ላይ እንደሌለች ያወቁት ጨዋታው አልቆ ከወጡ በኋላ ነበር። ምክንያቱም የመጫወቻ ፓርኩ አስፈሪ ስለነበረ የነበረው ጩኸትና ጫጫታ የእሷን መወርወርም ሆነ መውደቅ ያስተዋለ አልነበረም። በወቅቱ ወደ መጫወቻው ለመግባት ተራቸው ሲደርስ ወደ መቀመጫው ያመራሉ። በፓርኩ ውስጥም ያሉት ሰራተኞች ስራቸው ተጫዋቾቹን መቀመጫ ማስያዝና የተጫዋቾቹን ቀበቶ
መጥበቁን በደንብ ማየት ቢሆንም የሌሎች ተጫዋቾችን ቀበቶ በደንብ ሲያስሩ የሕፃን ወንጌላዊትን ቀበቶ ግን በደንብ አልጠበቀም ነበር። በዛም ምክንያት መቀመጫቸው ቀይ መብራት እያበራ የነበረ ቢሆንም የጨዋታው ተቆጣጣሪ ሰራተኞች ችላ በማለት ጨዋታውን አስጀምረውታል። በዚህም ምክንያት ሕፃን ወንጌላዊት ቀበቶዋ በደንብ ጠብቆ ስላልታሰረ ጨዋታው በመጀመሩ 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ በመውደቋ የሕፃኗ ሕይወት ወዲያው ሊያልፍ ችሏል። በዚህም ምክንያት ቤተሰቦቿ የልጃችን ሕይወት ያለፈው ጥንቃቄ በጎደላቸው ሰራተኞች ነው በማለት ፓርኩን የከሰሱ ሲሆን በተጨማሪም መጫወቻውን ያመረተውን ድርጅት ከሰውታል። ፓርኩ የተከሰሰበት ምክንያት ኃላፊነትና ጥንቃቄ በጎደላቸው ሰራተኞች ምክንያት ሕይወት በማጥፋቱ ሲሆን መጫወቻውን የሰራው ድርጅት ደግሞ ስለ መጫወቻው አጠቃቀም በግልጽ ለሰራተኞቹ አላብራራም በማለት ተከሶ ጉዳዩን ለ4 ዓመት ሲታይ ቆይቶ በመጨረሻም ጉዳዩ እልባት አግኝቷል። በወቅቱ የሕፃን ወንጌላዊት ቤተሰቦች ጠበቃ ቀጥረው ጉዳዩን በደንብ ሲሟገቱ የቆዩ ቢሆንም በመሃል ግን የፓርኩ ባለቤቶች በጎን ጉዳዩን ለመፍታት እናም ለማግባባት ቢጥሩም የሟች ቤተሰብ ግን ጉዳዩን በሕግ እጨርሰዋለሁ በማለት የቀረበላቸውን ድርድር አሻፈረም ብለዋል። በእነዚህም እልህ አስጨራሽና አድካሚ 4 ዓመታት የሕፃን ወንጌላዊት ወላጆች እጅግ ያዘኑበት የተፈተኑበትና ተስፋ የቆረጡበት ዓመታት ነበር። ነገር ግን ምንም እንኳን አድካሚ እልህ አስጨራሽና ከባድ ጊዜ ቢሆንም ለልጃችን ፍትህ ሳናገኝ አናቆምም በማለት ለ4 ዓመታት ያክል ተከራክረው በኋላም በመጨረሻ ለወላጆቿ የ$205 ሚሊዮን ካሳ አግኝተዋል። ይህ ካሳ ምንም እንኳን ልጃቸውን ባይመልስላቸውም እንደ ወላጅ ግን ለልጃቸው ፍትህን ማስከበራቸው ግን እጅግ በጣም ጥሩና ለፓርኩና እንዲሁም ለሕዝብ አገልግሎት ለሚሰጡ ቦታዎች ግን ጥሩ ትምህርት ሊሆን እንደሚችል በተጨማሪም ለወላጆች ለደረሰባቸው የስነ ልቦና ጉዳት ስብራት ይህ ገንዘብ ባይመጥናቸውም ነገር ግን የሕግን የበላይነት ማረጋገጡ አስፈላጊ ተግባር ነው። ውድ የዳጉ አዲስ ቤተሰቦች ለዛሬ ከባህር ማዶ የያዝንላችሁ መረጃ ይህን ይመስል ነበር። እስካሁን አብራችሁ ስላላችሁ እናመሰግናለን። እናንተም የተሰማችሁን ሐሳብ አስተያየት በሐሳብ መስጫ ሳጥን ውስጥ አስቀምጡልን። ዳጉ አዲስ ታማኝ የመረጃ ምንጭ ዳጉ ዳጉ አዲስ ታማኝ የመዝናኛና የመረጃ ምንጭ ዳጉ